ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አንድ ነገር ይዤላችሁ መጥቻለሁ። እሱ ምንድነው የምታዩት ክሬም ነው ማለት ነው። ይሄ ክሬም ኖርማል ክሬም ነው። እንደዚህ የተጋነነ ክሬም ምናምን አይደለም። ይሄ የምታዩት ክሬም ማለት ነው እንግዲህ እኔ 9 ወር ተጠቅሜዋለሁ ማለት ነው። አለው አሁንም 1 ወር 2 ወር የሚያስጠቅማለሁ ማለት ነው። ያ ማለት አመት ተጠቀምኩት ማለት ነው። እና እንግዲህ እስኪ በወር አንድ የምትጨርሱ ወይም ደግሞ በሁለት ወር ሁለት የምትጨርሱ ወይም በሁለት ወር አንድ የምትጨርሱ ልጆች እስኪ ኑ የኔንና የናንተን እጅ እናስተያዩ ማለት ነው። ምንድነው ልዩነቱ? እስኪ ኑ ምንድነው ልዩነቱ? ይኸው የኔም እጅ እንደዚህ ነው፣ የናንተም እጅ ምንድነው እዚህ ጋር ልዩነት ያለው ማለት ነው? ምንም ልዩነት የለውም። ይኸው ምንም ልዩነት የለውም። ያ ማለት ቆጥባችሁ ተጠቀሙ። ስለደፈደፋችሁት እናንተ ሰውነታችሁ የተለየ ነገር ያመጣል ማለት አይደለም፣ ተፈጥሮ ነው ማለት ነው። ስለዚህ ቆጥባችሁ ተጠቀሙ ማለት ነው። ወይኔ ባሌ ታድለው አንድ ክሬም አመት ተጠቀምኩኝ። ኢትዮጵያ ሄጄ የኑሮ ውድነት አያሳስበኝም ማለት ነው። ይሄ ሎሽን እንደምታዩት ኖርማል ሎሽን ነው። በነገራችን ላይ አሁን ላይ ተወዷል። 40 ቤት ነው እኔ ሰሞኑን ሰደልያ ሄጄ ያየሁት እና እንደምታዩት እኔ በቀላሉ ቆዳዬንም ጠብቄ እንዲሁም ደግሞ ኢኮኖሚንም ጠብቃለሁ ማለት ነው። ታኔ ተማሩሽ ምድረ ድፍድፉ ላይ እየደፈደፋችሁ አስቤዛ ጨርሱ።